እንዴት ናችሁ ወዳጆቼ? አንድ ነገር ልላችሁ ነው የመጣሁትና ስለ መራርነት ወይም ቢተርነስ ምንድን ነው? ይሄ መራርነት ወይም ቢተርነስ ማለት በጣም ብዙ ከመጎዳት ዲፕሊ ከመጎዳት የሚመጣ ነው እና ይሄ ቢተርነስ ከጉዳቱ መጠን የተነሳ ሰዎች ያማቸዋል ማለት ነው። ማሰብ አይፈልጉም፣ ትራውማ ያመጣል እና ውስጣቸው ከመቀበሩ የተነሳ ስለዛ ነገር ማሰብም ማውራትም አይፈልጉም፣ አይችሉም። ያንን ነገር የሆነ የአእምሯቸው ክፍል ውስጥ ያስቀምጡታል እና ስለዛ ነገር ማሰብ አይፈልጉም እና ከዛ ነገር ጋር የተገናኘ ሀሳብ ከዛ ነገር ጋር የተገናኘ ሰው የበደላቸው ሰው ያንን ጊዜ ያንን አካባቢ በሙሉ ማሰብ ማስታወስ አይፈልጉም። በውስጣቸው የሚቀመጥ መራርነት አለ ማለት ነው እና እንዴት ነው ይሄንን ማውጣት የምንችለው የሚለውን ነው እንድናወራ የመጣሁት። እና ይሄ ነገር ይገርማችኋል፣ በጣም ከባድ ከመሆኑ የተነሳ ራስን ነው የሚጎዳው። የጎዳችሁ ሰው ምናልባት ላያስታውሰው ይችላል ነገሩን ማለት ነው። ይሄ ግን የሚቀረው ተበዳዩ ጋር ነው እና ይሄ በደል ይሄ መራርነት ምን ያመጣል? ይቅር አለ ማለትን ያመጣል። ያ ሰው እንኳን ነገሩን አስቦ አስተውሎ ከዛ ነገር ጋር ዲል አድርጎ ይቅር ሊል ይችልና ማሰብ ራሱ አይፈልግም እና ይቅር አለ ማለትን ያመጣል። ይቅር አለ ማለት ደግሞ እንደምታውቁት ራሳችንን ነው የሚጎዳን። ጸሎታችን ይከለከላል። መጽሐፍ ቅዱስ በተለያየ ቦታ ላይ ይቅር የማይል ሰው ጸሎቱ እንደማይሰማ ይነግረናል ማለት ነው። ስለዚህ አስቡት፣ መጀመሪያ ተጎድተናል። ሁለተኛ ደግሞ ያንን ነገር ላለማውራት ላለማሰብ እንሞክራለን። ያንን ነገር ባሰብነው ቁጥር ያመናል። ሶስተኛ ደግሞ ይባስ ብሎ ጸሎታችን ሁሉ ተከልክሏል ማለት ነው እና አንዳንዴ እኔ ምን ገጥሞኛል፣ ስፔሻሊ በልጅነት የሆነ ጉዳት ከሆነ ነገሩን አቮይድ ለማድረግ ከመሞከራችን የተነሳ እንረሳዋለን። ያንን ነገር ካለማሰባችን የተነሳ እንረሳዋለን ነው ምላችሁ። በቃ ትዝ አይላችሁ። በቃ የሆነ የአእምሯችን ክፍል ውስጥ ተቀምጦ ረስተነዋል፣ ዲል አላደረግነውም። ከዛ በኋላ የሆነ ሰዓት ላይ ይጎዳናል ማለት ነው። ለምሳሌ የምንፈራው ነገር አለ። ለምን ፍርሃት ውስጣችን እንደገባ ባናቅም እኔ እንጃ፣ እኔ ይህንን ነገር እፈራለሁ፣ እኔ እንደዚህ አላደርግም፣ እዚህ ቦታ አልሄድም፣ እፈራለሁ ትላላችሁ። ምክንያቱን ስትጠየቁ አትናገሩ፣ አታውቁትም ወይ አታስታውሱትም፣ ወይም ደግሞ መናገር አትፈልጉም። እና እንዲህ አይነት ጉዳት ያለባችሁ ሰዎች ከዚህ ነገር እንዴት መላቀቅ እንዳለ መላቀቃችሁ ግድ ነው፣ ምክንያቱም ህይወት ስለሚቀጥል። ነገር ግን እንዴት መላቀቅ እንደምትችሉ ልንገራችሁ የኔን ኤክስፒሪየንስ። አንድ ጊዜ በቤተ ክርስቲያናችን የጾም ጸሎት ነበር እና በዛ ጾም ጸሎት ላይ ቁጭ ብዬ ስለ ቢተርነስ ነበር የማስበው እና ሜዲቴት እያረኩ እየጸለይኩ እያሰብኩ እያለ ጌታ ሆይ የረሳሁት ነገር ይኖር ይሆን? ምናልባት መንገዴ ላይ የቆመ አላራምድ ያለኝ ነገር ምንድን ነው? ቢተር የሆንኩባቸው ይቅር ያላልኳቸው ሰዎች አሉ ወይ በህይወቴ ብዬ ማሰብ ጀመርኩኝ። ይገርማችኋል፣ እግዚአብሔር ፋይሉን እያመጣ በፊቴ ማሳለፍ ጀመረ። የረሳኋቸው የልጅነት ነገሮች በሙሉ መጡ። በትምህርት ቤት፣ በአስተማሪ፣ በጓደኛ፣ በሪሌሽንሽፕ በጣም ብዙ ያለፈብኝ ነገር መጣ እና ተመልሼ ማልቀስ ጀመርኩኝ። እግዚአብሔር አስታወሰኝ። ለካ እነኚህን ነገሮች በሙሉ አት ዘ ባክ ኦፍ ማይ ማይንድ ቆልፌበት ያስቀመጥኩት ግን ይቅር ያላልኩት ነገር ነው እና እግዚአብሔር ያንን ነገር በውስጤ አመጣው እና አንድ በአንድ እያለቀስኩኝ ይቅር አልኩኝ ማለት ነው። እነኛ ሰዎች የሉም፣ አንዳንዶቹ በህይወት ላይ ኖሩ ሁሉ ይችላሉ። የሚገርማችሁ ነገር ግን ይሄ ቋጠሮ እኔ ጋር አለ ማለት ነው እና ይቅር አልኳቸው፣ አለቀስኩ። ጌታ እንዲፈታኝ ጠየቅኩትና እንዴት እንደተንከባለለ ከላይ ላይ። ከዛ በኋላ አሁን እንደ ታሪክ ነው ማወራው።
አስታውሰዋለሁ፣ ያንን በደል አስታውሰዋለሁ፣ ያንን ቁስል አስታውሰዋለሁ። ነገር ግን አይጎዳኝም፣ ዛሬ ላይ አይጎዳኝም፣ ደስተኛ ነኝ። እነኛን ሰዎች ባገኛቸው ይቅር ስላልኳቸው ሰላም እላቸዋለሁ፣ በደንብ አወራቸዋለሁ። እና ፎርጊቭነስ በጣም ቤዚክ ነገር ነው። ሳታቁ ይቅር ልክ ይመስላል። እውነት ለመናገር ይቅር የተጎዳችሁት እናንተ ሆናችሁ፣ ግን ያ ጉዳት ይቀጥላል። እመኑኝ፣ ይቅር ካላላችሁ ይቀጥላልና ከዛ በኋላ ነፃ ትወጣላችሁ ማለት ነው። አንዳንዱማ ልክ እንደ ዴሊቨራንስ ነው። በቃ ልቅቅ አድርጓችሁ ምንጭቅ ብሎ ከውስጣችሁ ሲወጣ እንደ ዴሊቨራንስ ነው፣ እንደ ነፃ መውጣት ነው ነገሩ። እና አትሞኙ፣ ንቁበት። እና አንዳንዶቻችሁ ስፔሻሊ በጣም ልባችሁ የቆሰለ ካላችሁ ጹሙ፣ ጸልዩ። እግዚአብሔር ከዚህ ነገር ነፃ ያወጣችኋል። የረሳችሁትም ካላችሁ ሁሉም ሰው ይዘወይ ይህን ነገር መፈተሽ አለበት። ጥቃቅን የሚባሉ ነገሮች ለካ ልባችን ላይ ተቋጥረዋል፣ ለካ አሉ፣ እናንተ ሳታውቋቸው ማለት ነው። ስለዚህ ራሳችሁን እየፈተሻችሁ ይቅር በሉ፣ ነፃ ውጡ። ከዛ በኋላ ጸሎታችሁ ይሰማል። ከጌታ ጋርም ከሰው ጋርም ያላችሁ ግንኙነት ፐርፌክት ይሆናል ማለት ነው። ጥሩ ይሆንላችኋል፣ ትፈታላችሁ። እና እግዚአብሔር ብቻ ነው ዝም ብሎ ይቅር ብየዋለሁ፣ እኔማ ይቅር ብየዋለሁ፣ ነገር ግን የእሱን ነገር እግዚአብሔር ያሳየኝ የምትሉት ይቅር አላላችሁ ማለት ነው። እና ይቅርታና ፍርድ በጣም የተለያዩ ነገሮች ናቸው። እግዚአብሔር ጻድቅ ፈራጅ ነው። ለተበደላችሁበት ነገር እሱ ይፈርድላችኋል። ያ ማለት ግን እናንተ ይቅር ሳትሉ በቂም መኖር አለባችሁ ማለት አይደለም። እናንተ ይቅር በሉና እለፉ። ከዛ በኋላ ጉዳዩን ከእግዚአብሔር ጋር ታገናኙታላችሁ ማለት ነው። እግዚአብሔር ማድረግ ያለበትን ነገር ያደርጋል። ጻድቅ ፈራጅ ስለሆነ እሱ ይፈርድላችኋል። እናንተ ግን ይቅር በሉ፣ ፎርጊቭ አድርጉ ልላችሁ ነው። ተባረኩ።